بسم الله والصلاة والسلام على سيدنا رسول الله وعلى آله وصحبه وله. السلام عليكم ورحمة الله وبركاته. ودنا يتكبراتشو ولقمان አገር አቀፍ ማህበር ሱመያዎች ቢላሎች እንኳን ለ1447ኛው ዓመተ ሂጅራ ረመዳን እንኳን አደረሳችሁ ይላል። የልቁማን አገር አቀፍ በጎ አድራጎት ማህበር ይሄው ዛሬ የ2018ን ስራ በጉጉፍቱ ላይ በደሴ ዙሪያ በደቡብ ወሎ ዞን በደሴ ዙሪያ ወረዳ በጉጉፍቱ መሪ መዘጋጃ ከተማ ላይ ስራውን አስጀምሯል። ዛሬ እንግዲህ ከ036 ቀበሌና ከ35 እንዱ ከ01 የተውጣጡ አይታሞችና እንደዚሁ አቅመ ደካማዎችን ለነሱ የረመዳን ማፍጠር የሚሆን እዚህ አካባቢ ላይ 10 ኩንታል ጤፍ አቅርበናል። ይሄን ለነሱ እንደየድርሻቸው ለማከፋፈል ሚዛንም አቅርበን ስራ የጀመርንበት ሁኔታ ነው ያለው። ለአሁን ይሄ ነው። ኢንሻአላህ ቀጣዩ ደግሞ ያሉ ማቴሪያሎች ቀርበዋል፣ ማህበረሰቦቹ ቀርበዋል። ቀጣይ የሚሆነውን ስራ ደግሞ ኢንሻአላህ ወደፊት ተጠብቁናላችሁ። ሰላም አለይኩም ወራህመቱላህ። ታሽ አርጓ እንደሱ الله والصلاة والسلام على سيدنا رسول الله وعلى آله وصحبه وله. جمعية لقمان الوطنية مشروع الخيرية في هذا اليوم المبارك في ناحية جنوب ولو في مديرية دسي في مسجد حول مسجد الرحمن يوزع هذا الطعام من الزيت والدقيق وكذا التمور لهؤلاء الضعفاء والمساكين، هؤلاء الذين تنظرونهم هؤلاء أمهات الأيتام، هؤلاء الذين تنظر إليهم أمهات الأيتام،
وهؤلاء الضعفاء ولذا يقول جمعية لقمان الوطنية الخيرية أنا أقوم جنبكم نوزع مما تصومون به وتفطرون إليه. هذا الخير كما قال النبي عليه الصلاة والسلام الساعي على الأرملة والمساكين كالمجاهد في سبيل الله وكالصائم الذي لا يفطر وكالقائم الذي لا يفطر. ولذا أدعو إخوتي وأخواتي من العرب والعجم أن يساهموا في هذا الخير المبارك وأن يتقبل الله جميعا صيامكم وقيامكم وسائر صالح أعمالكم. رمضان مبارك كل عام وأنتم بخير والسلام عليكم ورحمة الله وبركاته. እና ያው እዚህ አካባቢ ላይ ዛሬ ከ50 በላይ ያሉ ደካማዎችና አይታሞች ተገኝተዋል። እንዲሁ በጎንም ደግሞ የደሴ ዙሪያ ወረዳ ሴቶችና ህፃናት ጽፈት ቤት ኃላፊ ተስፋነሽ ሽመልስ ወይዘሮ ተስፋነሽ ሽመልስ ትገኛለች። እንግዲህ ብዙ በምንሰራቸው ስራ ከጎናችን እየሆኑ እነሱም እያገዙን ያለበት ሁኔታ ነው ያለው። እነሱንም በደንብ አድርገን እናመሰግናለን። የደሴ ዙሪያ ወረዳ ኮሙኒኬሽንም እንደዚሁ ይኖራል። በዚሁ ላይ እነሱም ይዘግባሉ ብለን ተስፋ እናደርጋለን። ጀዛኩሙላህ ኸይር ወሰላሙ አለይኩም ወራህመቱላሂ ወበረካቱ። አለሁ ተስፋነሽ ሽመልስ ነው የምባለው። የደሴ ዙሪያ ወረዳ ሴቶችና ህፃናት ማህበራዊ ጉዳይ ጽፈት ቤት ኃላፊ ነኝ። ዛሬ ላይ እንግዲህ የረመዳን በዓል የረመዳን ጾም መግባትን ምክንያት በማድረግ እዚህ በጉጉፍቱ ከተማ መሪ ማዘጋጃ ቤት የሚገኙ የተጋላጭ ህብረተሰብ ክፍሎችን ድጋፍ ለማድረግ ሀገር አቀፍ የሉቁማን ማህበር በጎ አድራጎት ድርጅት እዚህ ላይ ተገኝቼ ለነሱ ድጋፍ የሚደረገውን ለማየት እና ከጎናቸው እንዲቆም ላደረጉኝ የሼህ መሐመድ ሳኒ ከልብ እያመሰገንኩኝ እነዚህን የማህበረሰብ ክፍሎች በየአመቱ ለረመዳን ጾም መጾሚያና እንዲሁም ለአረፋ ድጋፍ የሚያደርጉ ስለሆነ ይሄን ሉቁማን ማህበር በጎ አድራጎት ድርጅት ከልብ እያመሰገንን እንዲሁም ተማሪዎችን ተጋላጭ የሆኑ ተማሪዎች ወላጅ አልባ የሆኑ ተማሪዎች ችግረኞች የሆኑ ተማሪዎችን ዩኒፎርም በማሰፋት እንዲሁም የትምህርት ቁሳቁስ በማሰባሰብ ለልጆቹ የትምህርት ገበታቸው ላይ እንዲገኙና ትምህርታቸውን በአግባቡ እንዲከታተሉ የሚያደርግ በጎ አድራጎት ማህበር ነው። እንዲሁም ደግሞ ታመው ባልጋ ላይ ላሉ የሚያሳክማቸው ጧሪ ቀባሪ የሌላቸውን እንደዚሁ አረጋውያንና የተቸገሩ የማህበረሰብ ክፍሎችንም በማሳከም ጥረት እያደረገ ያለ ማህበር ስለሆነ በተቋሙ ስም ከልብ አመሰግናለሁ። በወረዳውም ስም እንዲሁ አመሰግናለሁኝ። ድጋፋችሁ ይቀጥል፣ እኛም ከጎናችሁ ነን፣ የምንችለው እናረጋለን ለማለት ነው። እግዚአብሔር ይስጥልኝ። ወደዚህ ተስተጓትና እንግዲህ አንድ ላይ ተቋም ነው በለና ዛስ ጋር ነው